በአሁኑ ሰዓት ገቢው ከ30 ቢሊዮን ዶላር የሆነው የኤልቪ ድርጅት የቀድሞ ታሪኩ አንድ ከደሃ ቤተሰብ ተወልዶ ከእንጀራ እናቱ ንዝንዝ ለመራቅ በጎዳና ላይ የወደቀ የ13 ዓመት ልጅ ታሪክ ነው። ስሙም ሉዊስ ቫቶን ሲሆን መጀመሪያ ድርጅቱ ሲከፍት በዋናነት ሻንጣ ማምረት ላይ ያተኮረ ሲሆን ከጎዳና አንስቶ ውጤታማ ያደረገው ቢዝነስ ነው። ከዚህ ድል በኋላ ተመልሶ በጦርነት ምክንያት የስደተኞች ማቆያ ሆኖ ለህይወቱ የሰጋበት ያንንም ስጋት አልፎ ከፊት የላቀ ሀብት ያከማቸበት ከሱ ቀጥሎ የሱ ልጆች ድርጅቱን ይዘው ረጅም ርቀት የሄዱ በጦርነት ምክንያት እንዳይጠፋ ከናዚዎች ጋር በመጣመር የጦርነትን ጊዜያት ያሳለፉበት አክሲዮን ሽጠው ዓለም አቀፋዊ ተደራሽነት እንዲኖሩ ሲያደርጉ የድርጅቱን ከፍተኛ ሼር ለበርናንድ ተሽጦ እሱም ከ100 ዓመት በኋላ ለመጀመሪያ ጊዜ የቤተሰቡን ቢዝነስ አውጥቶ ለራሱ ያደረገበት ታሪክ ነው። በአሁን ሰዓት በርናንድም ከዓለም 5 ሀብታሞች መካከል የሚሰለፍ ሲሆን ያለው ገቢም 180 ቢሊዮን ዶላር ነው። ይህ መሳጩ የኤልቪ ድርጅት ታሪክ ነው። በዚህ ቪዲዮ የኤልቪ ድርጅት ከታች ከመነሻው አሁን እስካለበት የሚያሳይ ነው። ይከታተሉን። ሉዊስ ቫቶን በ1821 በአንካይ ፈረንሳይ ተወለደ። እናቱ ኮፍያ አዘጋጅ፣ አባቱ ደግሞ ገበሬ ነበር። በጊዜው ፈረንሳይ የናፖሊዮኒክ ጦርነት ላይ ስለነበረች ብዙ ገበሬዎች በታላቅ ክፍረት ላይ ነበሩ። የሉዊስ ትምህርት ቤት ለሱ የ6 ማይል ያህል ቅርብ ቢሆንም እሱ ግን ቤተሰቡን ለመርዳት በቂ ምግብን እንዲያገኙ ለማስቻል ጊዜውን በእርሻ ውስጥ ማሳለፍ ነበረበት። ተክሎችን በመንከባከብ እንስሶችን በመጠበቅ ተሰማራ። ግን 10 ዓመት ሲሆነው የእሱ እናት ትሞታለች። ሕይወት ለሱ ጀርባውን መስጠት የጀመረው ያኔ ነበር። አባቱ የሷን ሞት ተከትሎ ሌላ ሚስት አገባ። አዲሱ የእንጀራ እናቱ ለሉዊስ አሪፍ አልነበረችም። በጣም ትነዛነዘው ነበር። በዚህ ምክንያት ሉዊስ በ13 ዓመቱ ከቤቱ ጠፍቶ የ400 ኪሎ ሜትር መንገድ ወደ ፓሪስ ያደርጋል። ይህን ሲያደርግ ቤተሰቡን ቻው እንኳን አላለም። 2 ዓመት የፈጀበትን የእግር መንገድ ሲያደርግም ሊዘልቅ የቻለው መኝታውን በጫካ ውስጥ እያደረገ በደረሰበት አካባቢ ስራ ይሰራና ወይ ምግብ ወይ የተወሰነ እየተከፈለው ስራውን ካጣም ደግሞ ባዶ ሆዱን ይሄድ ነበር። በዚህ ጉዞ ውስጥ ብረት መቀጥቀጥ፣ እንጨት ማዘጋጀትና ፋብሪክ ማዘጋጀት ስራ ላይ ይሰማራል። ስራ ይለምዳል። ግን ስራው የመኖሪያ ክራይ ወጪውም ሊከፍልለት ስለማይችል ሉዊስ አዳሩ ጎዳና ላይ ነው። በጊዜው አዲሱ የፈረንሳይ ባቡር መንገድ ይጀመራል። እነዚህ የባቡር ተጓዦች ዘለግ ያለ ጉዞ ሲያደርጉ የሚያስፈልጋቸውን የተለያዩ ዕቃዎች የሚሸክፉበት ሻንጣ ይፈልጋሉ። ይህ እንደ ብረት ቀጥቃጭ የሆኑ የእጅ ባለሙያዎች አሰሪዎች ወደ ሻንጣ ስራው እንዲገቡ አደረጋቸው። ሉዊስ ይህን ስራ ተቀላቀለ። አንድ የዚህ ስራ ባለሙያ ሞንሲሪዮ ማርቾላ ሉዊስን ይቀጥረዋል። ስራው ተስማምቶታል። ስራውን ለመማር ከፍተኛ ጥረት ያደርጋል። ስራው ከፍተኛ ገቢ ካላቸው የድርጅቱ ደንበኞች ጋር ያስተዋውቀዋል። ይባስ ብሎም የፈረንሳይዋ ንግሥተ ነገሥት የራሷ የግል ሻንጣ ሰሪ አድርጋ ትቀጥረዋለች። 4 ዓመት እሷ ጋር ከቆየ በኋላ በ1854 በ33 ዓመቱ ያገባና ባሰባሰበው ባጠራቀመው ገንዘብ የራሱን ቢዝነስ ይጀምራል። ቀድሞ ነገር ከንግሥተ ነገሥቷ ተቀጥሮ መስራቱ ጥሩ ዝናን ሰጥቶት ነበር። አሁን ምርምር ይጀምራል። በጊዜው ያሉ ሻንጣዎች ከሌዘር የሚሰሩና ጫፋቸው ከርቭ ነገር ስለነበር ደራርቦ ማስቀመጥ ከባድ ነበር። በተጨማሪም ውሃን ወደ ውስጥ ያስገባሉ። ይህን ለማሻሻል ሳሳ ያለ መሸፈኛ ያለው ጠንከር ያለ ውሃን የሚቋቋም በአራቱም አቅጣጫ ጠፍጣፋ ተደራርቦ ሊቀመጥ የሚችል ሻንጣ መፍጠሩን ክችች አለበት። የፈለገውንም ያደርገዋል። በዚህ ፕሮፌሽናል ስራው ብዙ ደንበኞችን ያፈራል። ከተለያዩ የንጉሳዊ ቤተሰቦች፣ ባለሀብቶች፣ የነገስታት ሹሞች፣ ከግብፅም ሰዎች ጨምሮ ደንበኞችን ያፈራል። ፈጥሮም ወደ ስኬት አመራ። በ1859 ሉዊስ ባገኘው ትርፍ ከ20 ሰዎች ጋር ጥሩ ቲም ፈጥሮ ከፓሪስ ውጪ ሌላ ቅርንጫፍ ይከፍታል። ለሱ ያስገኘው ገቢ ከፍተኛ ሆነ። ግን አንድ ችግር ብቅ አለ። በ1870 ሉዊስ 49 ዓመት ሲሆነው ፍራንኮ ፐርሺያን ጦርነት ይጀምራል። ሉዊስ አሁን ተመልሶ ወደ ጎዳና ይወድቃል። ከከተማው ወጣ ብሎ የሚገኝ የስደተኛ ማቆያ ማረፊያ ይሆናል። ያልተመቸ ማደሪያና የምግብ እጥረት ስለነበር ለህይወቱ አሰጋው። ጦርነቱ አብቅቶ ከዓመት በኋላም ወደ ስራው ሲመለስ የድርጅቱ መግቢያዎች ተሰባብረው ብዙ የድርጅቱ ንብረቶች ተዘርፎ ጠበቁት። ለረጅም ጊዜ ሰርቶ ያቋቋመው ድርጅት አሁን እንዳልሆነ ሆኖ ጠበቀው። በዚህ ሰዓት የነበረው የሉዊስ ምላሽ ግን ተስፋ መቁረጥ አልነበረም። ከቁጠባ ገንዘብ ወስዶ ሉዊስ መልሶ ድርጅቱን ለማቋቋም ይታገላል። በጦርነቱ ሁኔታ ብዙ የቢዝነስ ሰዎች እና ሌሎችም ከፓሪስ እየወጡ ስለነበር ሉዊስ ይህንን አጋጣሚ ይጠቀማል።
ማለትም ይህ ነገር የፈለገውን ቦታ መርጦ እንዲከራይ እድል ያመቻችለታል። የባቡር ማረፊያ አካባቢ ከባቡር የሚወርዱትን እንግዶች የሚቀበሉ ቅንጡ ሆቴሎች ባሉበት አይን የሆነ ቦታ ሉዊስ ይከራያል። ይህ ታዲያ እንግዶች ከባቡር ወርደው ወደ ሆቴል ካረፉ በኋላ የሱም ሻንጣ ገዝተው እንዲመለሱ ከፍተኛ እድል ነው ያመቻቸለት። በ1872 አዲስ ብራንድን ይዞ ብቅ ይላል። በሻንጣው ላይ ስትሪፕ መስመሮችን አደረገባቸው። ሸማቾቹም ወደዷት። ሌሎች የሻንጣ አምራቾች የሉዊስን ሐሳብ ቢኮርጁም የሉዊስ ጥራት ያለው እውነተኛና በጣም ቆንጆ ፋሽን ሆነ። ይህ ከደንበኞች ጋር ቤተሰባዊነትን ፈጠረለት። ስራው ለካምፓኒው ያበረከተው አስተዋጽኦ ከፍተኛ ነበር። በ1892 ሉዊስ በ70 ዓመቱ ባልታወቀ ምክንያት አረፈ። ድርጅቱ አልቆመም። ልጁ ጆርጅ ቫቶን ስራውን ተቀበለው፣ አስኬደው። ስራው ዓለም አቀፋዊ ይዘት እንዲኖረው በተቻለው መጠን ይጥራል። በለንደን ታዋቂ ስቶር ይከፍታል። በኒውዮርክ ደግሞ ጆን ዋናሜከር ከተባለ ሰው ጋር ሲማከር ማምረቻውን በዘርፍ ለይቶ እንዲሰራና የሻንጣ ዋጋ ታግ እንዲያደርግ ይመክረዋል። የውይይቱም ሐሳብ ተግባር ላይ ይውልና በተጨማሪም ጆርጅ ሌላ ተጨማሪ ታድሶን ያደርጋል። የሚከፈት ተከፋች ቁልፍ ያላቸው ለመስረቅም የሚከብዱ ቁልፎችን ሻንጣዎች ላይ ገጥሞ ምርቱን ያስፋፋል። ሌሎች አምራቾች የሱን ስራ ኮፒ ሲያደርጉ ልከኛም ስራ ይሰራል። ኤልቪ ሎጎንና ሌሎችም ፓተርኖችን ጨምሮ በሻንጣው ላይ ያስቀምጧል። ትርጓሜው የአባቱ ስም ሉዊስ ቫቶን ሲሆን ሌጋሲውን መዘከሪያም ነበር። የድርጅቱ ሀብት እያሻቀበ ነው። ሰራተኞችንም ሲቀጥር በስራው እንዲጎብዙ ከ18 ወር እስከ 2 ዓመት አሰልጥኑ ነው የሚቀጥራቸው። ይህ በአሁኑ ሰዓትም በድርጅቱ የሚደረግ ነው። በ1900 ያለው ተቀጣሪዎች ወደ 100 ደረሱ። ከአመት ዓመትም ቁጥሩ እየጨመረ ሄደ። በ1925 ኮኮ ቻናል የተባለች ዲዛይነር አነስና ቀልበጭ ያለ የሴቶች የእጅ ቦርሳ አዘጋጀች። መጀመሪያ ለራሱ ያዘጋጀችው ነበር፣ ነገር ግን ቀጥሎ በብዛት ይመረታል። ይህ በጊዜው የእጅ ቦርሳ የማያስደስትና ሸክም ነበር፣ ብዙም ተወዳጅ አልነበረም። ኮኮ ቻኔል አልማ የተባለውን ቦርሳ ስትሰራው በጣም ፋሽን ሆነ። አያይዘውም ስፒዲ እና ኔኖን ጨመሩበት። በ1936 ጆርጅ ቫቶን ይሞታል። ልጁ ጋስተን ሉዊስም ስራውን ይረከባል። ብዙም ሳይቆይ ድርጅቱ ከባድ ነውጥ መጣበት። ምክንያቱም ፈረንሳይ ጦርነትን አስነሳች። ለመዘጋትም ይገደዳል። ለመቀጠል አንድ አማራጭ ብቻ ነበረው፣ ከፍተኛ ኃይል ከነበራቸው ከናዚዎች ጋር ጥምረት መፍጠር። ጋስተንም አደረገው። በናዚዎች አገር ጀርመንም አንድ ቅርንጫፍ ይከፍታል። በጊዜው ሌሎች ድርጅቶች ባለመጣመራቸው ምክንያት ተዘግተው ነበር። ፋሽን ዲዛይነሯ ኮኮ ቻኔልም ተጣምራ በፓሪስ የነበረውን ቅርንጫፍ እንዲቀጥል ታደርገዋለች። ታዲያ ግን ይህ ተግባራቸው በታሪክ የሚያፍሩበት ነው። ሲጠየቁም የሚሰጡት ምላሽ ድርጅቱ እንዳይዘጋ ያደረገው ነው የሚል ሙግት ነው። በ1970 ጋስተን ሲያልፍ ሶስተኛው ልጅ ሄነሪ ራኪማየር ስራውን ይቀበላል። ሄነሪ ይለያል። ከሌሎች ኩባንያዎች የስራ ልምድ ስለወሰደ ከአያቶቹ ለየት ያለ የቢዝነስ ሞዴልን ይዞ ይመጣል። ብዙ ስቶሮችን መስራት አቁሞ ችርቻሮ የቢዝነስ አሰራርን ለገበያው ያቀርባል። በ1972 በሌሎች ክፍለ ሀገራት ንግዱን እንዲስፋፋ ያደርጋል። ከ6 ዓመት የሥራ ልምድ በኋላ የኩባንያው ካፒታል ከ$20 ሚሊዮን ወደ $260 ሚሊዮን ይነጠቃል። ሄነሪም በዚህ እንዲያበቃ አልፈለገም። ድርጅቱ ዓለም አቀፋዊ ተደራሽነት እንዲኖረው ፈልጎ የሼር አክሲዮን መሸጥ ጀመረ። የ1 ሚሊዮን ሼር ለአንድ ሰው በ$63 ይሸጣል። በዚህ አሰራር የተለያዩ ቅርንጫፎችን ከፍቶ ንግዱን ያጧጡፈዋል። ገቢውም ወደ $1 ቢሊዮን ያድጋል። ሞይት ሄነምሲ ከተባለ ድርጅት ጋር ይጣመርና የድርጅቱን ሎጎ LVMH አደረጉት። ከውህደቱ በኋላ ግን ከሄነሪ ጋር ሊግባቡ አልቻሉም። ሄነሪም አለመግባባቱን ሊፈታ በርናንድ ከተባለ ሰው ጋር ይጣመራል። በርናንድ ግን በሚስጥር የድርጅቱን 43% የሚሆነውን አክሲዮን ገዝቶ ነበር። ከሞይቶ ቬኔሲ ቤተሰብ ጋር በድብቅ ገብቶ እነሱ ድርጅቱን በበላይነት እንዲመሩት ይገፋፋል። እንዲረዳው የፈለገው ሰው አሁን ጠላት ሆነበት። በርናንድ ዞር ብሎ ድርጅቱን የራሱ እንዲሆን ይሰራል። ሄነሪ እንደተከዳ ሲረዳ ነገሩን ወደ ፍርድ ቤት ይዞት ሄደ። ፍርድ ቤቱም ለበርናንድ ፈረደለት። የኩባንያው ባለቤትነት ከ100 ዓመት ጊዜ በኋላ ለመጀመሪያ ጊዜ ከቤተሰቡ እጅ ወጣ። ከዚህ ድራማ ቀጥሎ ድርጅቱ ገቢው እያሽቆለቆለ ይመጣል። በርናንድ ይህንን ችግር ለመፍታት አንድ ቆንጆ ጊዜን ተጠቀመ። በፋሽን ዲዛይኑ ዘርፍ ኤክስፐርት የሆኑ ሰዎች እንደ ቪቪላን ዌስትውድ፣ አይዛክ ሚዝራና ሜንዶ ባላሃን አሰባስቦ ሎጎን ወደ ቀድሞ መልሶ በኤልቪ ኩባንያ 100 ዓመት አኒቨርሰሪ ላይ ፕሮግራም አዘጋጀ። በዚህ ፕሮግራም ላይ ጥሩ እና ጥራት ያላቸውን ምርቶችን ይዞ ለመቅረብ ጣረ። ይህ የበርናንድ ከፍተኛ ኢንቨስትመንት በታላቅ ሁኔታ ከፈለው። አኒቨርሰሪ ውጤታማ ነበር። የማርኬቲንግ እድል ሆነ። በርናንድ በ2001 የሀብቱ ብዛት ወደ $180 ቢሊዮን የሚጠጋ ሆኗል።
የኤልቪ ድርጅት በዘመናዊው ዓለም በህብረ ቀለም ያሸበረቁ ልብሶችን አዘጋጅቶ ታዳጊዎችን ተደራሽ ሊያደርግ መጣ። እነሱ የሚፈልጉትን መስራት ይጀምራል። በ1997 ማርክ ጃኮብ የተባለ ክሪኤቲቭ ዲዛይነር ሆኖ ስራውን ተቀላቀለ። ብዙ ስራዎችን ይሰራሉ። ጃኮንም የተለያዩ ልብሶችን፣ ኤልቪ ሰዓቶችን ይዞ ቀረበ። በተጨማሪም የእጅ ጌጣጌጥ፣ የፋሽን መነጽር፣ ሌሎች ልብሶች እና ተያያዥ ነገሮችን እንዲመረቱ ተደረጉ። የኤልቪ ምርቶች ዋጋቸው ውድ ነው። አንድ የሌዘር ሻንጣ $125,000 የሚሸጥ ሲሆን አንድ ጃኬት ሁዲ ደግሞ $5,000 ነው የሚሸጠው እና በየጊዜው አዳዲስ የፋሽን ቨርሽኖችን ለማምጣት በሺዎች እና በሚሊዮኖች መዋዕለ ንዋያቸውን በምርቱ ላይ ያፈሳሉ። በአሁኑ ሰዓት በብዙ ክፍለ ዓለማት ብዙ ስቶሮች ሲኖረው የድርጅቱ የዓመቱ ገቢ ወደ $39 ቢሊዮን ነው። ይህንን ቪዲዮ ጨርሳችሁ ያያችሁት ክብሯን ናችሁ። ይህ ቪዲዮ ከተመቻችሁ ላይክ አድርጋችሁ ከዚህ ቀድሞ የሰራሁትን የቮልስዋገን አስፈቃቂ እውነታን የያዘውን ቪዲዮ ይጠቁማችሁ። ይህ ቪዲዮ ስታዩ ቮልስዋገን ቀድሞ በውስጡ የነበረውን ድብቅና ጨለማ አቋም በግልጽ ትመለከታላችሁ። ክሊክ አድርጋችሁ ይዩት። ይመቻችሁ።